ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን ስለ ስልጆ አሰራር ነው የምንነግራችሁ። እስከ መጨረሻው ተከታተሉት። ስልጆ ለመስራት የሚያስፈልጉ ነገሮች የሱፍ ውሃ ያስፈልገናል። ሱፉን እንቀቅለውና ፈጭተን በውሃ በጥብጠን በማጥለል የሱፍ ውሃ እናዘጋጃለን። እንዲሁም ደግሞ የባቄላ ዱቄት ያስፈልገናል። ባቄላው ለጉልባን የሚሆነውን ባቄላ በደንብ ተፈጭቶ እሱንም ሁለቱን ናቸው የሚያስፈልጉት። ከዛ በደንብ አንድ ላይ እናዋሃዳለን። እንዳይጓጉልብን በሱፍ ውሃው የባቄላውን ዱቄት እንበጠብጠዋለን። እንዳይጓጉልብን ጥንቃቄ ማድረግ አለብን። በደንብ ከበጠበጥነው በኋላ እሳት ላይ ጥደን በደንብ የምንፈልገው አይነት ውፍረት እስኪመጣልን ድረስ የሱፍ ውሃ ጠብጠብ እያደረግን እናማስለዋለን። እናንተከትከዋለን እስከሚበስል ድረስ በደንብ መብሰሉን እርግጠኞች መሆን አለብን። ሲበስል እናወጣውና እንዲቀዘቅዝ እናረጋዋለን። የጓጎለ ነገር እንዳይኖረውና ቆንጆ ሆኖ ክሬም እንዲሆንልን በመፍጫ በደንብ እንፈጨዋለን። 2 የሾርባ ማንኪያ ስናፍጭ የሚሆን በሱፍ ውሃ በጥብጫለሁኝ። ያንን እጨምርበትና አንድ ላይ አዋህደዋለሁ። እናንተ ቀድሞ የተዘጋጀ የቦካም ስናፍጭ ካለ መጠቀም ይቻላል። እንደ የምንሰራው ስልጆ ብዛት ነው የምንጨምረው ስናፍጭ። እኔ 2 የሾርባ ማንኪያ ነው የጨመርኩት። በደንብ እሱን ጨምሬ አዋህደዋለሁኝ። በደንብ ካዋሃድኩት በኋላ እና ዝንጅብል አለ፣ እንዲሁም ጤና አዳም አለ። ጤና አዳሙ መብዛት የለበትም። እርጥብ ጤና አዳም ከሆነና ከበዛ ያመርብናልና እንዳይመርብን መጠንቀቅ አለብን። እጨምረዋለሁ። ዝንጅብሉን፣ ነጭ ሽንኩርቱን አንድ ላይ በስኪኒ ላይ ነው ያደረኩት ለማውጣት እንዲመቸን። በኋላ እሱን ጨምራለሁ። ጤና አዳሙን እጨምራለሁ። ጤና አዳሙ ግን መብዛት የለበትም ያመርብናልና የጤና አዳሙን ፍሬውን ነው የምንጨምረው። በደንብ ጨማምሬ በደንብ ካዋሃድኩት በኋላ በደንብ ግጥም በሚል በባለ ክዳን እቃ የጠርሙስ እቃ ቢሆን ይመረጣል። ግጥም አድርገን ከ3 እስከ 7 ቀን ድረስ እስኪቦካ እንጠብቀዋለን። እንዳየሩ ጸባይ እንደ አካባቢ ሁኔታ የሚቦካበት ቀን ይለያያል። አንዳንዱ ጋር በ3 ቀን ሊቦካ ይችላል፣ በ4 ቀን በ5 ቀን እያለ እስከ 7 ቀን ሊቆይ ይችላል። ሲቦካ አይተን መጠቀም ነው። እንግዲህ ስንቀምሰው ደግሞ ምናልባት በደንብ ካልቦካ ወይም ስናፍጭ ያነሰው ከመሰለን የቦካ ስናፍጭ ካለን እንዲሁ ጨምረን ድጋሚ በደንብ እንዲብላላ መተው ይኖርብናል። እንደዚህ አድርገን እንግዲህ በደንብ ከቦካ በኋላ መጠቀም እንችላለን። መጠቀም ከጀመረን በኋላ ፍሪጅ ውስጥ እናስቀምጠዋለን። እንደዚህ አይነት እንግዲህ ጠቃሚ የሆኑ እንደዚህ አይነት የቦኩ ምግቦች ወይም ፈርመንት ያደረጉ ምግቦች የሆድ ዕቃችንን ጤንነት ለመጠበቅ በጣም አስፈላጊ ናቸው። ሆድ ዕቃ አካባቢ የሚገኙ ጠቃሚ ባክቴሪያዎች አሉ። እነዚህ ባክቴሪያዎች እንደዚህ ፈርመንት ያደረጉ ምግቦች ይመቿቸዋል። ሞር ባላንስ ለማድረግ ሆድ ዕቃ አካባቢ ያሉ ጠቃሚ ባክቴሪያዎችን ባላንስ ለማድረግ ወይም በደንብ እንዲኖሩ ለማድረግ እንዲህ አይነት ፈርመንት ያደረጉ ወይም የቦኩ ምግቦች ያስፈልጉናል። በጣም መብካትም የለበትም ጨጓራችንን እንዳይጎዳን። በዚህ መልኩ እንግዲህ መጠቀም እንችላለን። ስልጆን ብዙ ጊዜ የምንጠቀመው በጾም ወቅት ነው። ነገር ግን ከጾም ውጪ የተወሰኑ ቀናቶች አመጋገባችን ላይ እንደዚህ አይነት ጠቃሚ ሆኖ ምግቦችንም ብናካትት ተጠቃሚዎች ነው የምንሆነው። እንዲሁ ባቄላ በፕሮቲን የበለጸገ ነው፣ ጥሩ ነው የሚሆነውና እንደዚህ አይነት ጠቃሚ ምግቦችን በሳምንት 2 ቀን 3 ቀን የመጠቀም ልምድ ቢኖረን ብዙ የጤና ጥቅሞች ነው የምናገኘውና እንድትጠቀሙበት ስለፈለግን ነው ይሄ ቪዲዮ መስራት የፈለግነው። ስለተከታተላችሁ ከልብ እናመሰግናለን። ቻናላችን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ቻው፣ ሰላም ሁኑ።